ይህ ነጋሪት የአዲሃን ራዲዮ ነው። ነጋሪት የአዲሃን ራዲዮ በሳምንት አንድ ጊዜ በኢንተርኔት የሚሰራጭ ራዲዮ ነው። ቅዳሜ የሚለቀቀው ይህ የራዲዮ ስርጭት በአማራውና በኢትዮጵያ ዙሪያ የሚወጡ አዳዲስ መረጃዎችን፣ ዜናዎችን፣ በተለይም አማራንና አማራነትን በተመለከተ ሳምንታዊ ክስተቶችን ይዘግባል። ይህ ነጋሪት የአዲሃን ራዲዮ ነው። ውድ የነጋሪት ሬዲዮ ተከታታዮች እንደምን አላችሁልኝ? ይህ ላምባዲና የተሰኘው ዝግጅታችን ነው። የዛሬ ቅዳሜ ሰኔ 3 2009 ዓ.ም መርሃ ግብራችንን ለመምራት አብሬያችሁ የምቆየው እኔ አቤል ናሆም ነኝ። በዛሬው የላምባዲና ዝግጅታችን እንደወትሮ ሁሉ ወቅታዊ መረጃዎችን፣ ግጥሞችንና የአድማጮችን አስተያየቶች ይዘንላችሁ ቀርበናል። እውነተኛ ኢትዮጵያውያንን የሚመለከት ማስታወቂያም ተካቷል። ለሁሉም እስከ ፕሮግራማችን ፍጻሜ አብራችሁን በመቆየት ዝግጅቶቻችንን ታጣጥሙ ዘንድ አደራዬ ላቅ ያለ ነው። ከዚያ በመቀጠልም በሁለተኛው የመርሃ ግብራችን ክፍል ባለፉት ሳምንታት ስናስተላልፍላችሁ ከነበረው የወያኔ ሰላይ ቃለ ምልልስ ዝግጅታችን ጋር በተያያዘ ከአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃን የመረጃና ደህንነት መምሪያ ኃላፊ ጋር የተደረገ አጭር ቃለ ምልልስ እናስደምጣችኋለን። ለዛሬም እኛና ሀገራችን ዝግጅታችንን የማናቀርብ መሆናችንን ስንገልጽ ከከፍተኛ ይቅርታ ጋር ነው። ሁሉንም ዝግጅቶቻችንን ተራ በተራ ወደ እናንተ አስተላልፈን የዕለቱን ፕሮግራማችንን በስንብት እስከምንዘጋው ድረስ አብራችሁን እንደምትቆዩ ተስፋ በማድረግ ወደ ቀዳሚው ዝግጅታችን ይዣችሁ ልለፍ። ላምባዲና La lampadina 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 ላምባዲና ላምባዲና በአማራ የማንነት ተጋድሎና በኢትዮጵያ ሉዓላዊነት ዙሪያ አጫጭር ማብራሪያዎችን፣ ቃለ መጠይቆችን፣ ምጥን ትምህርታዊ ጭውውቶችን፣ የኪነ ጥበብ ውጤቶችን እንዲሁም ወቅታዊና አዳዲስ መረጃዎችን የምናቀርብበት ልዩ የዝግጅት ክፍላችን ነው። ላምባዲና ታጋይ ዘመነ ካሴ የተሻለ ሕክምና ወደሚያገኝበት ሀገር ወጣ። ለሀገሩ ነጻነትን ለወገኑ ማርነትን ተመኝቶ ይህ ደግሞ ያለ ቆራጥ ኢትዮጵያውያን ተጋድሎ ሊመጣ እንደማይችል አምኖና ወስኖ በትጥቅ ትግል ወያኔን ለማንበርከክ ወደ በረሃ ከወረደ እነሆ 4 እና 5 ዓመታት ተቆጠሩ። ለሀገር እስከ ህይወት መስዋዕትነት የደረሰ ዋጋ ሊከፈል ይገባል ብሎ ያመነው ይህ ባለ ብሩህ አእምሮ ወጣት ወደ ኤርትራ በረሃ ከወረደ በኋላ በመጀመሪያ ግንቦት 7 በኋላም የአርበኞች ግንቦት 7 የአመራር አካል ሆኖ ማገልገል ጀምሮ እንደነበር ሁላችንም ፍጹም የማንረሳው የቅርብ ጊዜ ትዝታችን ነው። ምክንያቱ ምን እንደሆነ በማይታወቅ ሁኔታ ግን ካለፉት 15 ወራት ወዲህ የዚህ ሩቅ ሐሳብ ወጣት ድምጽ ጠፋ። አንዳንዶቹ ታስሯል ያሉትን ያህል ተገድሏል ወይም ደብዛው ጠፍቷል ያሉም አልጠፉም ነበር። ይሁን እንጂ ሰሞኑን
ራሱ ቀርጾ የለቀቀው የቪዲዮ መልእክት ይህን ወጣት ለሚያከብሩና ለሚወዱት ይቅርና በትግል መስመር ተለያይተውም ለሚገኙ ኢትዮጵያውያን ሳይቀር የድል ያህል ፈንጠዝያን ፈጥሮ መሰንበቱ ታውቋል። ምንም ይሁን ምን የመጥፋቱን እውነታ ወደፊት ከራሱ የምንሰማው ቢሆንም በቪዲዮ መልእክቱ እንደሰማነው ግን የውስጥ ስሜቱን የሚያዋየው ጓደኛ የሚያማክረው የልብ ወዳጅ አጥቶ ተቸግሮም እንደነበር ለማወቅ ችለናል። በመጨረሻም ላለፉት 15 ወራት በላይ ሲያሰቃየው የነበረውን ህመም በተሻለ ሁኔታ ለመታከም ከኤርትራ መውጣቱ ሆኗል። ወደፊት ከተሳካልን ከታጋይ ዘመነ ካሴ ጋር የተደረገ ቃለ ምልልስ ሰፋ ካለ ዘገባ ጋር ይዘንላችሁ እንደምንቀርብ ቃል እየገባን ለዛሬ ግን ራሱ ያስተላለፈውን የቪዲዮ መልእክት የድምጽ ቅጂ በዚህ መልኩ አቅርበነዋል። ወገኖቼ በያላችሁበት እንዴት አላችሁ? እኔ ዘመነ ካሴ ነኝ። ከትግሉ ትዕይንት ከጠፋሁበት ጊዜ ጀምሮ ላለፉት 15 ወራት ብዙ ወገኖች የኔን አድራሻ ለማወቅ እንደተጋችሁ፣ ጤንነቴ እንዳሳሰባችሁ፣ መኖሬ እንዳሳሰባችሁ፣ እንደተጨነቃችሁ እንዳሰባችሁ ለመረዳት ችያለሁ። በተለይ ይህን መረዳት የምችልበት ሁኔታ ውስጥ ከገባሁበት ጊዜ ጀምሮ። ስለዚህ በዚህ አጭር የቪዲዮ መልእክት አጭር ነገር ለማለት ፈልጌያለሁ። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ከኤርትራ ወጥቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። በዚህ ሂደት ውስጥ በርካታ ወገኖች በኢትዮጵያም በውጭም የሚኖሩ ወገኖች ከፍተኛ የሆነ እርዳታ በሞራልም በፋይናንስም በኢኮኖሚካሊ ማለት ነው ሲያግዙኝ ቆይተዋል። አንዳንዶቹን ምናልባት በስም መጥቀሱ ምቾት ላይ ሰጣቸው ስለሚችል አሁን ማንሳት አላስፈላጊ ነው ብያምኛለሁ። አንዳንዶቹን በስም ለመጥቀስ ያክል ግን ወንድሜ ማተብ የመለሰ ከኖርዌይ፣ ወንድሜ ታዘበው አሰፋ ከአሜሪካ፣ ወንድሜ ሙልቀን ተስፋው ወይም ጋዜጠኛ ሙልቀን ተስፋው ከፊንላንድ፣ ወንድሜ አለማየሁ ከካናዳ፣ ወንድሜ ነጻነት አንተነህ ከአሜሪካ፣ ወንድሜ አራዳ ከአውስትራሊያ፣ ወንድሜ አበራዳሙ መኮንን ከስዊድን እንዲሁም ሌሎቻችሁ በተለያየ መንገድ እኔ ማግኘት ያልቻላችሁ ግን በየቤታችሁ ጭንቀቱ ማሰቡ ያለቀቃችሁ ወገኖች ስላሰባችሁ እግዚአብሔር ያስባችሁ። በጣም አመሰግናለሁ። ከዚህ በተጨማሪ ከኤርትራ ተነስቼ ያለሁበት ሀገር እንድደርስ የሚያስችለኝን የትራንስፖርትና ሌሎች ተያያዥ ወጪዎች በወንድሜ ታዘበው አሰፋና በወንድሜ ሙልቀን ተስፋው በኩል ሰብስባችሁ አዋጣችሁ የላካችሁ ወገኖች እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ከዚሁ ጋር አያይዤ ከዚህም በኋላ እኔን በገንዘብ ለማገዝ በሚደረገው ሂደት ውስጥና ሌሎች ተያያዥ ጥረቶች ውስጥ ጋዜጠኛ ሙልቀን ተስፋው ከመጀመሪያው ጀምሮ በኔ ስም የሚያደርገው የገንዘብ ማሰባሰብ ሂደት ገና ከመጀመሪያው በኔ ሙሉ ዕውቅናና ፍቃድ ያደረገውና ያደረገው ያለ መሆኑን ጨምሬ ለመግለጽ ፈልጋለሁ። ከዚህ ባለፈ ወንድሜ የአማራ ዲሞክራሲያዊ ንቅናቄ ሊቀመንበር ታጋይ ተፈሪ ካሳሁን ከነምትመራቸው ታጋዮች ሰው በፈለኩበት ሰው በራበኝ ሰዓት ከጎኔ ቆማችሁ ወንድምነታችሁን ስላሳያችሁኝ ስላረጋገጣችሁልኝ ይሄው በዚህ ፊት እንደኮራውባችሁ ለመግለጽ እወዳለሁ። የኤርትራ መንግስት እስከዚህ ቅጽበት ድረስ የምትችሉትን ሁሉ እንደ መንግስት እንዳደረጋችሁልኝ ይሰማኛል። እጅግ በጣም አመሰግናለሁ። የአርበኞች ግንቦት ሰባት ታጋዮች ሳልፈልግ ሳልወድ እንደተለያችሁ ታውቃላችሁ። በእያላችሁበት የእናት አባቶቻችሁ አምላክ ይጠብቃችሁ። እጅግ በጣም ወዳችኋለሁ። እጅግ በጣም አከብራችኋለሁ። አመሰግናለሁ።
ከዚህ ባለፈ እንደው ለማጠቃለያ ማነሰው በዚህ አጭር ቪዲዮ ከኤርትራ ከትግሉ ለምን ተሰወሩ እንዴት ቆየው በምን ሁኔታ ቆየው ለምን ጠፋው እንዴት ጠፋው ከኤርትራ እንዴት ወጣው እኔን ከኤርትራ ወጥቼ ወደ ሌላ ሀገር እንድሸጋገር በሚደረገው ጥረት ውስጥ ማን በትክክል የእውነት አዎንታዊ ሚና ነበረው የሚሉና እጅግ በጣም ተያያዥ ሆኑ ጉዳዮችን እግዚአብሔር በፈቀደው ቀንና ሰዓት በሌላ ጊዜ በሰፊው አንስቼ የምናገርባቸው ርዕሰ ጉዳዮች ይሆናሉ። እስከዛ ግን እዚህም ዛም ተገኙ ሽርፍራፊ እውነቶች ላይ በመመርኮስ ወይም በመላምት ተነስቶ የሚጻፉ ነገሮች ብዙ አብሮነታችን ትግላችን እንዳይጎዱ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። አመሰግናለሁ። የትግል ጥሪ ወረቀቶች በተለያዩ ከተሞች ተበተኑ። የአማራ ዲሞክራሲያዊ ኃይል ንቅናቄ የውስጥ አርበኞች በተለያዩ የሀገራችን ክፍሎች የንቅናቄውን መልእክቶች የያዙ በራሪ ወረቀቶችን በተኑ። ከግንቦት 26 2009 ዓ.ም ጀምሮ በፍኖተ ሰላም በማንኩሳ እንዲሁም በደሴና በአካባቢው የተለያዩ ቦታዎች የአዲሃንን የቅስቀሳ መልእክት የያዙ በራሪ ወረቀቶች ሲበተኑ መሰረታቸውን ንቅናቄው አሳውቋል። በመረጃና ደህንነት በትጥቅና ብቃት ባለው ሰራዊት እንዲሁም በውስጥ የአርበኝነት እንቅስቃሴ ራሱን በከፍተኛ ሁኔታ በመገንባት ላይ ያለው አዲሃን እየወሰዳቸው ካለው አንዳንድ ቀለል ያሉ ጥቃቶች በተጨማሪ እንደዚህ ያሉ ተመሳሳይ የማንቂያ መልእክቶችን ወደ ተለያዩ ከተሞች ሲበትን የመጀመሪያውን እንዳልሆነም የደረሰን መረጃ ጨምሮ ገልጿል። የአድማጮች አስተያየት የዛሬውን የአድማጮቻችን አስተያየቶች የምንከፍተው ሳሚ ተፈሪ እባላለሁ ባሉን አድማጫችንና ተሳታፊያችን ነው። ውድ ተሳታፊያችን ሳሚ እንዲህ ይላሉ። ድል ለእናንተና ለተጨቆነው አማራ እግዚአብሔር ይርዳችሁ ወንድሞቼ ብለውናል። ውድ ተሳታፊያችን ሳሚ ሁሌም ከኛ ጋር ስለሆኑ በጣም ደስ ይለናል። ስለ መልእክቶም እናመሰግናለን። ወደፊትም ተሳትፎ እንደማይለየን ተስፋ እናደርጋለን። ቀጣዩን መልእክት የላኩልን ደግሞ ለጥንቃቄ ስንል ስማቸው የማንገልጻቸው አድማጫችንና ተሳታፊያችን ናቸው። እንዲህ ይላሉ። እኛ የሚያስፈልገን ለአማራ የሚሆን አንድ ድርጅት ነው። በየስብሰባው ስንሰደብ ረለምን የሚልልን ብቻ ሳይሆን ነፃነታችንን የሚያስመልስልን በአማራነታችን የተደራጀ እውነተኛ ትግል ያስፈልገናል። እሱም ብቻ አይደለም፣ ከሰነ ልቦና እስከ ታሪካችን ሁሉ እየተንቋሸሹ መኖር እንዴት ይመራል በማለት መልእክታቸውን ቋጭተዋል። ውድ ተሳታፊያችን ጭንቀቶና ምሬቶ ይገባናል። አማራ በየትኛውም የኢትዮጵያ ክፍል ከሁሉም ህዝባችን እኩል ቀና ብሎ የሚራመድበት ጊዜ ሩቅ እንዳልሆነ ልናረጋግጥልዎ እንወዳለን። አዲሃን በመከባበርና በእኩልነት ላይ የተመሰረተ ስርዓት በሀገራችን ለማስፈን ከመቼውም ጊዜ በላይ ቁርጠኛ ሆኖ በመንቀሳቀስ ላይ ይገኛል። ለዚህ ደግሞ የሁላችንም ተሳትፎ ወሳኝ ነውና በቻሉት ሁሉ ከአዲሃን ጎን ለመሰለፍ ቁርጠኛ ይሁኑ እንሎታለን። በተረፈ ግን ስላስተያየቶ እጅግ አድርገን እናመሰግናለን። ወደፊትም በተሳትፎ አይለዩን እንላለን።
ቀጣዩን የግጥም መልእክት ያገኘነው ግሩም ነኝ ከባህር ዳር ካሉን አድማጫችንና ተሳታፊያችን ሲሆን ግጥሙን እንደሚከተለው አቀናብረን አቅርበነዋል። ላልተኛ ተኝቼ ከእንግዲህ በቃ ልደር ተጎልቼ እንደምን ልሰቃይ ላልተኛ ተኝቼ ጎኔን ላይስማማው ላይወስደኝ እንቅልፉ ተጋደምኩ ዝም ብዬ ሰዎችን ባይሲያሩ እንደ ክረምት ዝናብ እንደማይሰጥ ፋታ የአገሬ ጉዳይ የመጣ ማታ ስላላለሁ በሐሳብ ስንገላታ እስኪ እንዴት በሰላም ተኝቼ ልነሳ በምናቤ ያየው ኢትዮጵያ ፈራርሳ በዞር በገላበት አልስማማ አለኝ ኢትዮጵያ ፍራሽ እየቆረቆረኝ ከቶ እንዴት ልተኛ መሬቴን ካጎን ሀገሬ እንዲፈርሳ በባንዳው ወያ እንቅልፍ ላይወስደኝ ላልተኛ ተኝቼ የወገኔን ስቃይ ያስሳሉ አይነት እንዴት ተኛለሁ በምንስ ልጽናና ኢትዮጵያን ያየው በጣረሞት ሆና ይህ አያሳስብ ወይ እንቅልፍስ አይነሳ የህፃናት ማለቅ ያላንዳች አበሳ እንዴት ሰው ይተኛል ይሄን እየሰማ እናት በራብ ጠኔ ልጇን ስትቀማ ወያኔ ስጠገር ከመጠን ባለፈ የኢትዮጵያ ህፃናት በራብ ረገፈ በቢሊዮን ዶላር ከሀገር እየወጣ እንዴት ወገን ይለቅ አንድ ዳቦያ እና አሁንስ በቀን ልደር ተጎልቼ እንደምን ልሰቃይ ላልተኛ ተኝቼ ራሁንስ በቃይ ልደር ተጎልቼ እንደምን ልሰቃይ ላልተኛ ተኝቼ ውድ ተሳታፊያችን ግሩም እጅግ እናመሰግናለን። ወደፊትም በተሳትፎ አይለዩን እንላለን። ውድ አድማጮቻችን የዛሬ የላምባዲና ዝግጅታችን የስካውኑ ነበር። ላምባዲና ሳምንት በሌላ ዝግጅት ወደ እርሶ ለመድረስ ቀጠሮ ይዞ የሳምንት ሰው ይበለን እያለ የዛሬን ቸርን ሰንበት
ክቡራንና ክቡራት አድማጮቻችን በድጋሚ እንደምን አላችሁልኝ? እያዳመጣችሁት ያለው የአዲሃንን ነጋሪት ሬዲዮ ነው። ከዚህ በመቀጠል ከአጭር ማስታወቂያ በኋላ በቀጥታ ከአዲሃን የመረጃና ደህንነት መምሪያ ኃላፊ ጋር ወዳደረግነው ቃለ መጠይቅ እናልፋለን። መልካም ቆይታ። ለሀገር ድንበር መከታ ለወገን ሞገስ አለኝታና ለትውልድ ምሳሌ በመሆን ታሪክ ለመስራት ወደ በረሃ የወረደው ዘመነ ካሴ ዛሬ ታሟል። ሊደርስበት አልሞ የያዘው ግብ ለጊዜውም ቢሆን ተገጥቷል። ከግሩም ወኔና ጥንካሬ ጋር ሰንቆት የነበረው ተስፋው በህመሙ ምክንያት ደብዝዟል። እናም እርሶ ሊታደግ የወጣው ያ ባለ ግርማ ሞገሱ ዘመነ ዛሬ የእርሶን እርዳታ ይሻል። ነግበኔ አይደል የሚባለው? በዚህ የእርዳታ ጥሪ ላይ ለመሳተፍ የሃይማኖትም ሆነ የፖለቲካ መስመር ልዩነት ምክንያት አይሆንም። ሐቀኛ ኢትዮጵያዊ መሆን ብቻውን በቂ ነውና ስለሆነም በሚከተለው መንገድ እርዳታውን መለገስ ይችላሉ። በአሜሪካ ሲያትል፣ ዲሲ፣ ዳላስ፣ አትላንታና ቦስተን ከአቶ ታዘበው አሰፋ ጋር በመተባበር በአማራ ኮሚኒቲዎች በኩል፣ በጀርመን በፍራንክፈርት የአማራ ማህበር በኩል፣ በስዊድን በስቶክሆልም የአማራ ማህበር በኩል፣ በስዊዘርላንድ ሎዛን የአማራ ማህበር በኩል፣ በእስራኤል ኢየሩሳሌምና ተላቪቭ በአቶ አምሳሉ መከተና በአቶ ጌጡ ታየ በኩል፣ በቤልጅየም በአቶ ገበየሁ ደስታ በኩል፣ በኖርዌይ በአቶ ማተቤ መለሰ በኩል፣ በአሜሪካ ሌሎች ግዛቶች በአቶ ታዘበው አሰፋ በኩል፣ በአውስትራሊያ በአቶ አራዳ አዲስ በኩል፣ በኒውዚላንድ በአቶ አገኘሁ መኮንን በኩል፣ በካናዳ በአቶ አለማየሁ ጥሩነህ በኩል እንዲሁም በሌሎች ባልተጠቀሱ አካባቢዎችም ቢሆን በቡድን እየሆናችሁ ብታሳውቁን ዘመነ እንድትረዱ ሁኔታዎችን የምናመቻች መሆናችንን ልናረጋግጥላችሁ እንወዳለን። የእርዳታ አሰባሳቢው ኮሚቴ የአማራ ዲሞክራሲያዊ ኃይል ንቅናቄ የመረጃና ደህንነት መምሪያ ኃላፊ ታጋይ ፍጹም አየነው ለነጋሪት ሬዲዮ አጭር ቃለ መጠይቅ ለመስጠት ፈቃደኛ ስለሆኑ በእኔና በነጋሪት ሬዲዮ አድማጮች ስም እጅግ አድርጌ አመሰግናለሁ። ዜጋ ክብርልኝ። እኔም በጣም አመሰግናለሁ። መልካም፣ እንግዲህ ወደ ጥያቄዎቻችን እንገባለን ማለት ነው። ወደ መጀመሪያው ጥያቄ ሳልፍ እንደው አጠር አድርገው ስሞትን በርግጥ ያለውትን ኃላፊነት ለመግለጽ ሞክሬያለሁ። ቢሆንም ግን በራሱ ድምጽ ስሞትንና ማንነቶን በድርጅቱ ውስጥ ያለውትን ኃላፊነት እስኪ ባጭሩ ቢገልጹልን። መልካም፣ እንግዲህ ስሜ ታጋይ ፍጹም አየነው እባላለሁ። በድርጅቱ ውስጥ ያለኝ የስራ ድርሻ የመረጃና ደህንነት መምሪያ ኃላፊ ነኝ። መልካም፣ እንግዲህ አንተ በለኝ ባልከው መሰረት አንተ እልሃለሁ። ታጋይ ፍጹም ወደዚህ ወደ ትግሉ ከተቀላቀልክ ምን ያህል ጊዜ ሆነ? ትግሉን ከተቀላቀልኩ ወደ 5 ዓመት አካባቢ ተጠግቻለሁ። መልካም። የአዲሃን አደረጃጀትና ዝግጅት በአሁኑ ሰዓት ምን ይመስላል ታጋይ ፍጹም? የአዲሃን አደረጃጀት አሁን በዚህ ወቅት ጥሩ በሚባል ደረጃ በአገር ቤትም ከአገር ቤቱ ውጭም ባለው ጥሩ እንቅስቃሴ ነው ያለው። የአገር ቤት እንቅስቃሴያችንን ከጠላት እንቅስቃሴ አንጻር ጠንካራ በሚባል አደረጃጀት ውስጥ ከተን እየሰራን ያለ ነው። በቅርብ ጊዜ ውስጥ ሊታይ የሚችል ስራ ለህዝባችን ይዘን ቀርበን ከህዝባችን ጋር አብረን የምንታገልበት ሁኔታ ነው ያለው።
የማለት አደረጃጀታችሁ ከበረሃም እስከ አገር ቤት እንዲሁም በዓለም አቀፍ ደረጃ መስመራችሁን ዘርግታችሁ እየታገልን ነው እያልከኝ ነው? በትክክል የሀገር ቤቱን እንቅስቃሴ ቅድሚያ በመስጠት እሱን አጠናክረን እየሰራን ያለ ነው። ከዛ በመቀጠል ዋና ጽሕፈት ቤታችን በሚገኝበት ኤርትራ እንደዚሁ ያን የሀገር ቤቱን ትግል ሊያጠናክሩ የሚችሉ ስራዎችን እየሰራን ነው የምንገኘው። ከዛ ውጭ ባለው በሌላ ክፍለ አህጉራት ላይ እንዲሁም እዚሁ አፍሪካ ላይ ባሉ ሀገራት ያሉትን የአማራ ተወላጆችን የማሰባሰብና አደረጃጀታቸውን ከፍ የማድረግ ስራ እየሰራን ነው የሚገኘው። በጣም ጥሩ። የአዲሃን ደህንነትና ቁጥጥር ክፍል ምን ያህል ጠንካራ ነው? በተለይ የወያኔን ሰርጎ ገቦች በቀላሉ በማጋለጡ በኩል። በጣም አሪፍ ጥያቄ ነው። የአዲሃን የደህንነት ቁጥጥር በሚፈለገው ደረጃ ወይም ከምንንቀሳቀስበት አንጻር ጠንካራ በሚባል ሁኔታ ላይ ነው የሚገኘው። እንቅስቃሴያችንን እያሳደግን በሄድን ቁጥር ይህንንም የቁጥጥር ስራችንን ከፍ አድርገን አመርቂ በሚባል ደረጃ ላይ አድርሰን በጠንካራ ሁኔታ ገንብተን የምንገኝበት ሁኔታ ነው ያለው። መልካም። ይህን ጥያቄ ለመጠየቅ የተገደድኩበት ምክንያት ሰሞኑን በነጋሪት ሬዲዮ ከእናንተ ያገኘነውን ኦዲዮ ያስተላለፍንበት ሁኔታ ነበር። ይህም አንድ ሰላይ በቁጥጥር ስር ውሎ የወሰዳችሁትን ቃለ መጠይቅ ለእኛ ልካችሁል፣ እኛ ደግሞ ማቅረባችን ይታወሳል። ይህንን በተመለከተ ነበር። ስለሆነም ምን ያህል ጠንካራ ነው የአዲሃን የቁጥጥር ክፍል በተለይ የወያኔ ሰርጎ ገቦችን ልክ በአሁኑ እናንተ ባደረጋችሁት መልኩ ወይም ይህን ሰላይ በያዛችሁበት መልኩ በቁጥጥር ስር ለማዋል ምን ያህል የተጠናከረ ነው? ምን ያህል መረጃ ስትለዋወጣላችሁ? በእናንተና በሰራዊቱና በአመራሩ ምን ያህል የቀረበ ግንኙነት አለ እንዲህ አይነት ችግሮችን ለመፍታት? ከዚህ በፊትስ እንዲህ አይነት ተመሳሳይ ነገር አጋጥሟችሁ ያውቃል ወይም ሰላዮችን ይዛችሁ ታውቃላችሁ ወይ? የመጀመሪያውን ለመመለስ ያክል የጠላትን እንቅስቃሴ ከመቆጣጠር አኳያ አመራሩም ሰራዊቱም እኩል ተሳትፎ ነው ያለው። ከስራ ክፍፍል ውጭ የድርጅት ደህንነትን የመጠበቅ ስራ በሁሉም እኩል ተነሳሽነት፣ እኩል ኃላፊነት ወስዶ የሚሰራ ነገር ነው። በዚህ የቁጥጥር ሂደት ውስጥ የወያኔ ሰርጎ ገቦችን ለይተን ለማውጣት ወይም በቁጥጥር ስር ለመዋል የሚያስችለንን የድርጅት የጸረ ጠላት እንቅስቃሴ የትምህርት ልውውጥና ሌሎች የልምድ ልውውጦችን በማድረግ እያንዳንዱ ሰራዊት በዚህ ላይ ብቁ የሚባል ወይም ሙሉ የሚባል ብቃቱን ዘርግተንና ገንብተን ነው የምንገኘው። ከዚህ በተረፈ አሁን እኛ ጋር የገባውን ሰላይ ለመቆጣጠርም የቻልንበት ሁኔታ ከዚሁ በሰራዊቱ መሀል የሚያደርጋቸውን እንቅስቃሴዎች በመከታተል ቀጥሎ ስለ ልጁ ያለውን የኋላ ታሪክ በማጥናት ትኩረት ሰጥተን በጠላት እንቅስቃሴ ተልዕኮ መኖሩን አረጋግጠን በቁጥጥር ስር አውለናል። ከዚህ በፊት ገጥሟቸው ያውቃል ወይ ባልከኝ፣ በተደጋጋሚ ተደራጅተን መታገል ከጀመርንበት ጊዜ ጀምሮ ወያኔ በዚህ ተልዕኮ ሰንፎ አያውቅም። በጣም አደገኛ ሊባሉ የሚችሉ ተልዕኮዎችን አሸክሞ ወደ ድርጅቱ ያሰረገበት ሁኔታ ብዙ ጊዜ አለ። ነገር ግን ሙሉ በሙሉ በሚባል ደረጃ በቁጥጥር ስር አውለናቸዋል። ይህንንም አሁን ያቀረብነውን ወይም የዘካርያስን በተልዕኮ ስሙ ዳንኤል በቁጥጥር ስር ስናውል ለሌሎች ትምህርት ይሰጣል። ውስጥ የአገር ቤት ያለውንም ማህበረሰብ ከጠላት እንቅስቃሴ አንጻር ያለውን ነገር በመለየት እንዲችልና ህዝባችንም ወይም ወጣቱ ትምህርት እንዲወስድበት በሚል ነው ያቀረብነው እንጂ በተደጋጋሚ የያዝናቸው ብዙ ሰላዮች አሉ። በጣም ጥሩ ታጋይ ፍጹም። ከዚሁ ጋር በተያያዘ ቅድም ልጁን ተቆጣጣሪዎች ያላችሁበትን ስትገልጽልኝ የልጁን የኋላ ታሪክ አጥንተናል የሚል ነገር ተናግረሃል እና የኋላ ታሪኩን ለማጥናት እንዴት ነበር የሞክራችሁት? አገር ቤት በሚገኙ ድርጅቱ አባላት ወይስ ከዚህ ልካችሁ እንዴት ነበረ ያደረጋችሁት? ይሄን ለማለት
በጣም አሪፍ። እንግዲህ እዚህ ማንኛውም ታጋይ ሊሰራ የሚችል የአሰራር ሂደት አለ። በማንኛውም ታጋይ ላይ ያው ለደህንነት ወይም ለቁጥጥር ለጠላት ተጋላጭነትን ላለመጨመር ስል ነው ማንገልጻቸው። በዛ ሂደት ውስጥ አልፈን አገር ቤት ባሉት አባሎቻችን ወይም የዚህ የደህንነት ወኪሎቻችን አማካኝነት እዛ በተልእኮውን በተቀበለው ወይም በሰርጎ ገቡ ላይ ያለንን ታሪኮችና እንቅስቃሴዎች ከሞላ ጎደል ያለውን እንቅስቃሴ ማጥናት ችለን ከዛ በኋላ ባለን ፍንጭ መሰረት ወደ ምርመራ ልጁን አስገብተን የምንፈልገውን ወይም የጠረጠርነውን ግብ የመጣንበት ሁኔታ ነው ያለው። መልካም ታጋይ ፍጹም አመሰግናለሁ። ወደሚቀጥለው ጥያቄ ልለፍ። በተለይ ቃለ መጠይቁን እየወሰዳችሁ በነበረበት ወቅት የዚህ ሰላይ ስሜት ምን ይመስል ነበር? ለምሳሌ የመጸጸት፣ የማዘን ወይም ደግሞ ደስተኛ የመሆን እንኳንም አደረኩት አይነት ስሜት ነበረው? እንዴት ነበር? እንግዲህ ይህንን ቃለ መጠይቅ በሚሰጥበት ሰዓት ላይ የመጸጸት ስሜት ነበር የሚታይበት። ምንድነው አብሮን ሲታገል ከሰራዊቱ ጋር ሲወጣ ሲወር ያለውን እንቅስቃሴ ይወዳ ነበርና ውስጡ ሲያብሰለስለው የነበረው ወይም ለስራ አመቺነት ያልፈጠረለትን እንቅስቃሴ በመጫር ይመስለኛል ጸጸት ውስጥ ነበረ እየወደቀው ልክ እንዳወቅንበት። ከዛ በኋላ ሌሎችንም ያስተምራል። አዎ ቃለ መጠይቁን መስጠት አለብኝ፣ የማውቀውን ሚስጥር ሁሉ መናገር አለብኝ ብሎ በጣም ብዙ ሚስጥሮችን ለድርጅቱ ግልጽ አድርጎ አቅርቧል። ለሚዲያ መዋል ያለበትን ብቻ ለሚዲያው አውለናል። ሌሎች ሊሰራባቸው የሚችሉትን ስራዎች በተቀበልነው ቃል መሰረት ወደ ስራ የምንቀይራቸው ነው አሁን ያለው ነገር። በጣም ጥሩ። ነገር ግን በትክክል እውነቱን ነግሮናል ብላችሁ ታምናላችሁ? ይህን ጥያቄ የምጠይቅበት ምክንያት አንዳንድ ሰዎች በጠላት እጅ ሲወድቁ ከጠላት ምህረት ለማግኘት ሲሉ ያልሆኑ ነገሮችን ወይም ደግሞ በወፍ በረር የሰሟቸውን ነገሮች የሚያካትቱበት የሚናገሩበት ነገር አለና ነው። ምናልባት በትክክል ነግሮናል ብላችሁ ታምናላችሁ ወይ? በትክክል እንደነገርኩ ወደ ምርመራ ከመግባታችን በፊት ከሱም እንቅስቃሴ ከኋላ ታሪኩም በመነሳት ባሰባሰብናቸው መረጃዎች ላይ መሰረት አድርገን ነበርና የምንንቀሳቀሰው። ከዛ በኋላ የእሱ እንቅስቃሴ ወይም የሚሰጠን ቃል የስራዎችን አፈጻጸምና ሲያደርጋቸው የነበረውን ነገሮች ገላጭ ስለነበረ በመስቀለኛም ያረጋገጥንበትና ሙሉ በሙሉ የእምነት ክደት ቃሉ ትክክለኛ መሆን መቻሉን ያረጋገጥንበት ነገር ነው ያለው። በጣም አመሰግናለሁ ታጋይ ፍጹም። ወደ ቀጣዩ ጥያቄ ልለፍ። አንዳንድ በትጥቅ ትግል ነፃነት እናመጣለን ብለው እየታገሉ ያሉ ድርጅቶች በተለይ በዓለም አቀፍ ደረጃ ያጋጠማቸውን ግለሰብ ሊሰልላቸው የገባውን ግለሰብ ወይም ህይወቱን በማጥፋት አሊያም ሌላ አሰቃቂ እርምጃ በመውሰድ የሚበቀሉበት ሁኔታ አለ። እናንተ ጋር ሳይ ግን ልጁን ይዛችሁ አስተካክላችሁ ጤንነቱን መልሳችሁ እንደውም ለተሻለ ነገር ሌሎችን ሊያስተምር እንዲችል ጥያቄዎችን ጠይቃችሁ ወደ ማህበረሰቡ መልእክት የማስተላለፍ ነገር አለ። እንዴት ነው እንዲህ አይነቱ እርምጃ ለወደፊት የድርጅቱ ስም ለወደፊት ለኢትዮጵያውያን ወደ እናንተ ሊቀላቀሉ ለሚፈልጉ ወይም ደግሞ እናንተ ሊደግፉ ለሚፈልጉ ኢትዮጵያውያን ያለው መልእክት ምን ይመስላል? ያለው ተጽዕኖስ ምን ይመስላል? መልካም ጥሩ ጥያቄ ነው። አዎ ከአለፉ የስለላ ሰዎች ታሪክ ስናይ ብዙ ቦታ ላይ ወይም በተለያዩ ዓለማት ላይ ያሉ ሰላዮች በቁጥጥር ስር በሚውሉበት ሰዓት ወይ ራሳቸውን ያጠፋሉ ወይም በተያዙበት አካል ይጠፋሉ። እኛ ግን ይህንን አናደርግም። ማናደርግበት ምክንያት የምንታገለው የህልውና ትግል እስከሆነ ድረስ ወያኔ ህዋት እኛን እርስ በራሳችን ማገዳደል ነው የሚፈልገው። እኛ ደግሞ ስርዓቱ እርስ በርስ የሚያገዳድልን ነገር በመቅረብ ወንድሞቻችንን አስተምረን የግንዛቤ ማስጨበጫ ስራ ሰርተን ጠላትን ሊያዳክም የሚችል ለሌሎች ትምህርት ሊሰጥ የሚችል ስራዎችን ሰርተን መገኘት እስከሆነ ድረስ ያሉትን የሚመጡ
ሰርጎ ገቦችን ትምህርት መስጠት፣ ለህዝባችን የሚሆነውን ማሳደግ፣ ለዚህ መንግስት ተልዕኮ ተቀብለው እንዲመጡ የሚሆንበት ነገርን ማመቻቸት ሳይሆን ከዛ አይነት አሰራሮች ወጥተው ለህዝባቸው አለኝታ መሆን የሚችሉበትን ነገር ለመስጠት ስንል ይህንን ነገር አናደርግም። መልካም እንግዲህ ያዘጋጇቸውን ጥያቄዎች ለጊዜው ጨርሻለሁ። ምናልባት ግን በመጨረሻ ላንተ ጊዜ ልስጥና እስኪ ሌላ ቀረ የምትለው ነገር ካለ ወይም ልታስተላልፍ የምትፈልገው መልእክት ካለህ የቻልከውን ሰዓት መውሰድ ትችላለህ። በጣም አመሰግናለሁ። በዚህ አጋጣሚ ለደጋፊዎቻችንና አባሎቻችን እንዲሁም የማህበረሰባችን አካል ለሆኑ ማስተላለፍ የምፈልገው ነገር ቢኖር በጁን 4 ሎስ አንጀለስ ላይ በነበረ ስብሰባ የአርበኛ ግንቦት 7 ሊቀመንበር ፕሮፌሰር ብርሃኑ ነጋ ከድርጅታችን ጋር የሌለ ግንኙነት እንዳለ አስመስለው ለተሰበሰበው ህዝብ ያቀረቡበት ሁኔታ ፍጹም ከእውነት የወጣ መሆኑን በድርጅቴ ልገልጽ እወዳለሁ። ምንም አይነት ንግግር ወይም በስራ ላይ የሚኖር የትብብር ንግግር የለንም። እንዳለ አስመስለው ያቀረቡት ትክክል እንዳልሆነ እና ህዝባችንን ወይም ደግሞ በደጋፊዎቻችን ዘንድ ያለውን ነገር ጥያቄ ውስጥ ሊከት የሚችል አካሄድ እስከሆነ ድረስ እነሱም ቢያንስ ድርጅቱን ቀጥሎ ደግሞ ህዝቡን ማክበር ይገባቸዋል። የሌለ ስራና እንቅስቃሴ አለ ብሎ ማቅረብ ስህተት ነው። ለአባሎቻችንና ለደጋፊዎቻችንም የተገለጸው ነገር ስህተት መሆኑን አስተላልፋለሁ። ከዛ በተጨማሪ የምጨምረው ነገር እንግዲህ አማራ በአማራነቱ ተደራጅቶ በሰፊው እየተንቀሳቀሰ ነው ያለው። የአማራን ችግር የሚፈታው አማራ እስከሆነ ድረስ በመከባበር በአንድነትና በመቻቻል ትግላችንን ወደፊት አራምደን የምንሄድበት መንገድ በአንድነት መገንባት መቻል አለበትና እርስ በርስ በመቻቻል የጋራ ስራችንን አሳድገን ህዝባችንን እንታደግ የሚል መልዕክት አለኝ። በጣም አመሰግናለሁ። ታጋይ ፍጹም የአማራ ዲሞክራሲያዊ ኃይል ንቅናቄ የመረጃና ደህንነት መምሪያ ኃላፊ ስለነበረ ጊዜና ነጋሪት ሬዲዮን አክብረህ መጥተህ ይህን ቃለ መጠይቅ ስለሰጠህን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ጎበዜና ረጎበዜና ስለ ፍቅር ቸበልቤ አመለኛው ጎበዜና ትለቀቅም እንበል አንዳበል ታዲያ ሁጋ ባጋነው ጎበዛሌ ያሻው ቢመጣ አንዳበል የስ ሁጋ ባጋነው ጎበዜና አግዘኝ ጎበዝ እንበል አንዳበል
እስካሁን ስታዳምጡት የነበረው ነጋሪት የአዲሃን ራዲዮ ነበር። የራዲዮ ፕሮግራማችን በድህረ ገጻችን www.adihan1 እንዲሁም በፌስቡክ ገጻችን አማራ ዲሞክራቲክ ሙቭመንት ፎርስ ብላችሁ ብትፈልጉን ልታገኙን ትችላላችሁ። ስለ ዝግጅቶቻችን ያላችሁን አስተያየት በኢሜይል አድራሻችን itadfm2001@gmail.com ላኩልን። አብራችሁን ስለቆያችሁ እናመሰግናለን። በሚቀጥለው ሳምንት በተመሳሳይ ፕሮግራም እንደገና እንገናኛለን። እስከዚያው ቸርን ሰንብት። ነጋሪት የአዲሃን ራዲዮ